ዛሬ እንግዲህ የመጣሁት በጣም አስገራሚና አስደንጋጭ ነገር በህይወቴ የተከሰተ አንድ ነገር አለ። ልጅ ማየት በጣም እያስቸገረኝ ነው። ምን ትሉኛላችሁ? በጣም ተጨንቄያለሁ፣ ተቸግሬያለሁ። ይደውልልኛል ምናምን። ምንድነው ነገሩ? ልጅ ማየት አለኔ ሲታላየም አለኔ ምንድነው እሱ? እኔ ግራ ገብቶኛል። ስለዚህ እኔ አሁን ሌላ ወርቁስ አንዱ ሁለት እኮ ነው የሰርሽ። ሁለት ቂጥሽ ውስጥ ተገኘ። ቂጥሽ ውስጥ ታስገቢ። አታፍሪ? እንጀራ ጋገርሽ። ኦኬ በቂጧ ይናወጣ ምን ላርግ ነው የምትይኝ? ገልብጪውና ቢዮ እኔም ቤት በዚህ የሚመሰል ድንቡልቃ ላይ የፈረስ ጭራት ከተያለሽ በስማ ተመልከቱ። አያችሁ የዕቃ ሲበላሽ ዕቃው ተበላሽ። ተመልከቱ። በኢየሱስ ስም ቂጧል I don't believe it. ወንዶች የሴት መቀመጫ ትወዳላችሁ? ለምን? 3 ሌየር ነው፣ ስጋ አለው፣ ቺዚ ነው። ከ2 እስከ 3 ሰው ድረስ ያጠግባል። በሶስተኛ ደረጃ ለስላሳ ነው። ከእንቁላሉ ጋር ያለው ጣዕም ገራሚ ነው። ሰላም የግሩም ቻናል ቤተሰብ እንደምን አላችሁ? ሰላማችሁ በያላችሁበት ይብዛ ያልኩ ግሩም ከች ብያለሁ። እንግዲህ ዛሬ ማዝናኝ ፈታ ዘና የሚያደርጉ እንግዲህ የሆነ ትዝብት የበዛባችሁ ትዝብት ነው ቪዲዮዎች ይዤላችሁ መጥቻለሁ። እንግዲህ እናንተን ፈታ ዘና ከማድረግ ወደ ኋላ አንልም ይላል። ወደ ኋላ እንግዲህ ቤተሰቦች ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህም ቪዲዮን ላይክ በማድረግ ቤተሰብ እንድትሆኑ እላለሁ። እንግዲህ ወደ ቪዲዮ ከመሄዳችን በፊት ግን ማለት ነው እንኳን ለመስቀል በዓል በሰላም አደረሳችሁ። ብራም እንግዲህ ቤተሰቦች ወደ ቪዲዮ እንሄዳለን። እስኪ እኔ ቪዲዮ እንሆናለን ማለት አቤት የኔ ወድ ኦኬ እንጀራ ጋገርሽ። ኦኬ በቂጧ ይናወጣ ምን ላርግ ነው የምትይኝ? ገልብጪውና ቢዮ ዶንት ኖ ዋት ቱ ሴይ ግን ገልብጦ ይብላሽ አንቺ ሁለታችሁንም አንተንም ገልብጦ እንዲጠቅጥቆ ይብላችሁ። ዝም ብላችሁ አንሱላችሁ እንጂ አትንገሩ። በተለይ ለሴቶች ምናምን የሆነ ነገር አለብሽ ይላል። በቃ እብድ እንደዛ ነው እንደነሱ። ወይ መሬዳ ባልነገረና አይ የዘንድሮ ህፃናት ግን በጣም ቀበጣችሁ እንዴ! ከ8 ክፍል ወርቃ ማለት ነው ከ8 ክፍል ወርቃ እንደዚህ ሆነች። አስቡት እስኪ 12ኛ ያለፉት ባቾች ማለት በስንት መከራ የተንገላቱት ምናምን ግቢ ገብቶ ፈተና የተጀመረባቸው እነሱ ምን ይበሉ? ተይ እንጂ ተይ። ስንት አመት አቃጥሎ እነሱ አመታቸው ተቃጥሎ ማለት አንቺ ገና ህፃን ነሽ፣ እድሜሽ ገና ነው፣ እብደቱ ገና መች ገና እኮ እቻውን አስቧል። በዛ ዘመን ባች ብትሆን እቺ ጨርቋን ጥላ ብቻውን ነው የምትሄደው። እንዴት ተቸግሬ እንደተማርኩ ማለት በቃ የዛን ጊዜ ክረምት ምናምን ትምህርት አልነበረ፣ መብራት ይጠፋል የዛን ጊዜና መብረቅ እየጠበቅኩኝ አጠና ነበር። ኢማጂን እንግዲህ ብልጭ ሲል 5 ፔጅ ብልጭ ሲል 10 ፔጅ እያጠናሁ የተማርኩትና ቤተሰብ ግን እውነት እኮ ነው መስሎኝ እኛ እንደዚህ ሄደን የእንተራራ ወተን የደረሳችሁ እኛም እዚህ ስቃይ አድርጋችሁ እኛም እንዴት ተራራ የት አለስ ጨረሳችሁት እኮ እናንተ ሄዳችሁ
እናንተ ሄዳችሁበት ያ ሁሉ መንገድ አስፋልት ሆኖ አሁን ቤት እንሂድ። በስመ አብ ወወልድ ወመንፈስ ቅዱስ ፈጣሪ በሰላም እንዳልከኝ በሰላም አሳደረኝ። እንዴ ኧረ በስመ አብ ምን ያደረኩት የሰፈንኩት? በስመ አብ ይቅር በለኝ ፈጣሪ፣ እንደው ይቅር በለኝ እንደው አደራህን። በስመ አብ ፈጣሪ እባክህ ይቅር በለኝ፣ ኃጢአት ውስጥ እንዳልገባ እርዳኝ። አሁን ምን አለ እንደ ወንዶች ጉዳይ ቁጥር 3 ቢሰራ በእናታችሁ። በስመ አብ ቅዱስ እኔ አይደለሁም መቼም የልቤን ፈጣሪ ታውቃለህ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ የእኛ ጸሎተኛ አይሰማሽም እኮ እንዲሁ ልፊ ሲልሽ ነው። እኔ አይደለሁም ፈጣሪ መቼም ታውቃለህ፣ እኔ እንዳልሆንኩ ታውቃለህ። እንደ ሰላም ተስፋዬ ጉዷን ሰምታ ይሆን? አይ ኧረ በስመ አብ ወመንፈስ ቅዱስ ማም እንዴ ምን አገባኝ ወገን። እኛ እኮ በቃ ሃይማኖተኛ እንዳንሆን የሚያደርጉን ነገሮች ይሄ ነው። በቃ ይሄ ነው እኛን እየበከለን ማለት ነው። ቤት እንጸልይ፣ ጥሩ ነገር ራሱ ቤት እንደ በቃ ቸርች ሄደን ማለት ነው ልንጸልይ ወይ ደግሞ ቸርች ስንሄድ ይሄ ታውን እቺ ልጸልይ ነው ቺ መተተኛ የኛ እንዴት ነው በቃ አሁን በቃ ዋናው በዚህ ህይወት እስካለ ድረስ አሸነፍን ምንለው በቃ ራሳችንን ነው እንጂ ሌላ ሰው ኖርማል የሰውን እኮ ተቃውሞ ወይ ደግሞ ነገር መከላከል እንችላለን። ግን አውልቂው ስል ምን እንደ አሮጊት ያለ ከዚያ አይተመጣሽ ወደዛ ታዩ ሶሪ ወይጋለሽ የኔም ቤት በዚህ የመሰለ ድንቡልቃ ላይ የፈረስ ጭራት ከተያለሽ በስማ ተመልከቱ። አያችሁ የዕቃ ሲበላሽ ዕቃው ተበላሽ። ተመልከቱ ይሄን የመሰለ ዕቃ ተመልከት። እንግዲህ ዳሌው ነው ምኑ ነው ትክሻው ምኑ እጁን ጣቶቹን አፍንጫውን አይኑ ተመልከት። ዕቃው ተበላሸ ሞታው እንጂ ያቺን የመሰለች ዕቃ ትላታለህ በእናትህ በኢየሱስ ስም ቂጧል I don't believe it. I don't know, you know. መጀመሪያ ወሸላን ተገረስ የወሰድሽውን ምን ወሰድሽ? መለዮ ኩፍያ የጋሼን ሌላስ? ሌላ ወርቁስ? ወርቁ ብቻ ነው ታበሌላ። ብሩስ ከየት መጣ? ያ የአንገት ሐብሉ የማን ነው? ይሄ ወርቅ ነው አይደለ? ታዲያ አንዱ ሁለት እኮ ነው የወሰድሽ። ሁለት እኮ ነው የተያዘው። አንድ ነው እንጂ ሁለት። አንዱ ብሩ የማን ነው? ብር የብር አንገት እንደኔ እንደዚህ አይነት ወርቅ ሳይሆን የብሩስ የማየን ከየት ጋር ነው የወሰድሽው? አላውቅም እኔ እንዴት ቂጥሽ ውስጥ ተገኘ? ቂጥሽ ውስጥ ታስገቢ አታፍሪ? ሌላ ምን ወሰድሽ? ያባየን አባየን ለሚወድ አስቡት እስኪ ቂጥ ውስጥ የገባ ወርቅ አርገው ጥንቀቅ እያለን እንግዲህ ቤታችሁ ላይ አይ ሰላም እንዴት ናችሁ? ናኒ ይባላልው ቲክቶክ ቪዲዮ ሰርች አላውቅም የመጀመሪያ ነው። ዛሬ እንግዲህ ይሄ የመጣሁት በጣም አስገራሚና አስደንጋጭ ነገር በህይወቴ የተከሰተ አንድ ነገር አለ። ይሄንን ላማክራችሁ ፈልጋለሁ። እባካችሁን ሀሳባችሁ ታላችሁ። ልጅ ማየት በጣም እያስቸገረኝ ነው። ምን ትሉኛላችሁ? በጣም ተጨንቄያለሁ፣ ተቸግሬያለሁ። ይደውልልኛል ምናምን ምንድነው ነገሩ? ልጅ ማየት አለኔ ሴት አላየም አለኔ ምንድነው እሱ? እኔ ግራ ገብቶኛል። ስለዚህ እኔ አሁን ይቅርታ አድርግልኝና ምክንያቱም በቅርብ ማገባ ሰው ነኝ፣ ቦይፍሬንድ አለኝ። ስለዚህ ብዙ አላማ ያለኝ ሰው ነኝ። እባክህን ልጅ ማየት እባክህን እና ምን ትሉኛላችሁ? እባካችሁ በቃ ተቸግሬያለሁ። በጣም አስቸግሩኛል። ይደውልልሻል። ተሳስቶ አይደውልም። አንቺ ጋር ተሳስቶ ማለት ምን አስበሽ ነው እናትዬ? ናኒዬ ሲባል ላንቺ የተዘፈነ መሰለሽ እንዴ? ናኒ እህት አለም ማዘር ማዙካዬ የለም እኮ እዛው ሄዷል እኮ እድሜዎት። መቼም ልጅ ማይክ ነክተሽ መተት ካላሰራሽበት በቀር አይደውልም መቼም። በፎቶ እንትን አሰርተሽበት ካልሆነ በቀር ያ ናሰቱል አዱኛ አነ ሹፍቱ አወል መራ ናስ ኩሉ ቢዳንስ ሚን ደልጋ ላኢላሃ ኢለላህ ኩሉ ናስ ቢጎዳት ሱራል በበልጣ አልፋሽነቱል ዘመን አልአወል ኩሉ ናስ ቢአኻይ እኔ እንደዚህ የውጭ ሰዎች ማለት ነው ኢነርጂያቸው ነው የሚመቸኝ። የኛ ሀገር እንደዚህ አሉ በቃ የኛ ሀገር እንዲህ አይደለም። እነሱ ጋር ግን በዚህ እድሜያቸው እንዲህ ሰበርሰካ ምናምን። እስቲ አሁን ደግሞ ቲክቶክ ላይ ሃይ ጋይስ እንደምን አደራችሁ? ምን አደራችሁ?
ሌሊቱን ሙሉ ኦሽከለሌ ስንል ነጋ። ከንጉስ ጋር መዋለካ እንደዚህ ደስ ይላል። ወይኔ እኔ ቀብራራ በኢየሱስ ቢራ ነው እንዴ? ንጉስ አዲስ የመጣው መጠጥ ነው እንግዲህ ለላይቲንግ ወንዶች የሴት መቀመጫ ትወዳላችሁ ለምን? 3 ሌየር ነው፣ ስጋ አለው፣ ቺዚ ነው። ከ2 እስከ 3 ሰው ድረስ ያጠግባል። በሶስተኛ ደረጃ ለስላሳ ነው፣ ከእንቁላሉ ጋር ያለው ጣዕም ገራሚ ነው። በሁለተኛ ደረጃ ስትቆርሱት ይቀልጣል። አይስክሪሙ አይመቻችሁ ግን ላይ ያላችሁ ጋይስ እንግዲህ ለዛሬ የነበሩን ቪዲዮዎች እኚህን ይመስላሉ። በሌላ ቪዲዮዎች እስከምንገናኝ ድረስ ቸር ቆዩልኝ። እንግዲህ ቻናላችንን ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ቤተሰብ እንሆናለን። ወደፊት ደግሞ የተለያዩ አፕዴት እያደረግን ራሳችንን እንቀርባለን። ዋናው የእናንተ ድጋፍ ነው የሚያስፈልገን። ቤተሰቦች ድጋፋችሁ እንዳይለየን። በሌላ ፕሮግራም እስከምንገናኝ ድረስ ባይ